ሰላም ጤና ይስጥልን ክብራትና ክብራን የከፋ ቴሌቪዥን ተከታታዮች እንደምን ቆያችሁ። ለዕለቱ የተዘጋጁ ዜናዎች እነሆ የዜና ወጃ ሰዓታችን ደርሶ ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። በዝርዝር ወደምንመለከታቸው ዜናዎቻችን ስናልፍ ዴሞክራሲያዊ የፖለቲካ ስርዓትን ለመገንባት በሚደረገው ጥረት የፐብሊክ ሰርቫንቱ ተሳትፎ መጎልበት እንዳለበት ተጠቆመ። የከፋ ዞን ብልጽግና ፓርቲ ፐብሊክ ሰርቫንት አባላት የ2017 ዓ.ም አራተኛ ዙር ማጠቃለያ ኮንፈረንስ ተካሂዷል። በኮንፈረንሱ የተሳተፉት የኢኮኖሚ ዘርፍ አባላት ናቸው። አንተነህ ፈቃዱ ዝርዝር አለው። በመድረኩ የአፈጻጸም ሪፖርት ቀርቦ በሰፊው ውይይት ተደርጎበታል። ኮንፈረንሱ የዓመቱ መጨረሻ መሆኑን የተናገሩት የፓርቲ አባላት እና አመራሮች የመድረኩን አስፈላጊነት ተናግረዋል። የፓርቲው አባላትና አመራሮች አክለው በ2017 ዓ.ም አዳዲስ አባላትን ለመፍጠር የተደረጉ ጥረቶችን እና የተገኙ ውጤቶችን አብራርተዋል። ብዙ አባላትን ወደኛ ለመቀላቀል ታቅዶ ነው አሁን በቁጥር ያስቀመጥናቸውን አባላት ወደኛ መቀላቀል የቻልነውና ወጣት ኃይሎች አዳዲስ ወደ ስራ እየተቀጠሩ ያሉ አባላት በእጩነት ከቆዩ በኋላ ወደ አባልነት እንዲቀላቀሉ እየተደረገ ያለበት አግባብ ነው ያለውና ከዚህ አንጻር ብዙዎቹን አባላት የማድረግ ሙሉ በሙሉ በሴክተር ውስጥ የሚገኙ ሰራተኞችን በፍላጎታቸው ላይ ተመስርቶ አባላት የማድረግ ስራ እየተሰራ ነው። አባላት ወደ ፓርቲ ሲቀላቀሉ ግን ዝም ብሎ እንዳይሆን ስራዎች የተሰሩ ናሉት ተረድቶ የብልጽግናን ሀሳብ ተረድቶ የብልጽግናን እይታ ተረድቶ እንዲደግፍ ተደረገ ያለበት ነገር አለና እንደ ህብረት ጥሩ እንቅስቃሴዎች ናቸው ያሉት። በቀጣይም ደግሞ ትኩረት ሰጥተን ከምንሰራቸው ስራዎች አንዱ አባል መፍጠር ላይ ነው የሚለው ነገርም በሪፖርትም የተጠቀሰ ነው። ተጨማሪ አባላት የማፍራት ስራ አባል ያልሆኑ ሰዎች ስለ ብልጽግና ፓርቲ በተገቢው እንዲረዱ እንዲያውቁት የማድረግ ጉዳይ የመጀመሪያ ስራ ነው። ከዛ በኋላ ከተረዱ ከመዘኑ በኋላ ወደ አባልነት ጥያቄ ሲያወጡ በእጩነት ጊዜ ቆይቶ በቅቶ ጠንክሮ ወደ አባል የሚመጡበት ሁኔታ ላይ ይሄ ህብረት ጥሩ ስራዎችን ሰርቷል። በሁሉም ተቋማት ደረጃ ውጤታማ የሆነ ስራ የተሰራበት ሁኔታ አለ። ቀላል የማይባሉ ቁጥሮች ወደ አባል የመጡበት ሁኔታ አለ። ፓርቲው በርካታ ኢኒሼቲቮችን ይዘው የሚንቀሳቀስ ከመሆኑም አንጻር ተግባራዊ ለማድረግ በርካታ ስራዎች እንደተሰሩም አባላትና አመራሮች ገልጸዋል። የፓርቲ ኢኒሼቲቮች በጣም ወሳኝ ነገሮች ናቸው። ለምሳሌ የልማት ትሩፋት አለ። በእኛ ሴክተር ደግሞ ኢትዮ ኮደርስ አለ፣ 5 ሚሊዮን ኢትዮ ኮደርስ አለ፣ ገጠር ኢንዱስትሪያላይዜሽን አለ፣ እንደዚሁም ኢትዮጵያ ታምርት አለ፣ እኛን ሸምት አለ። እንደዚህ የመሳሰሉ ኢኒሼቲቮችን የፓርቲው አባል ግንባር ቀደም ሆኖ ማለት ነው ከመፈጸም አንጻር በርካታ ስራዎች የተሰሩ ነው የሚገኙት። እንደዚሁም ከልማት ትሩፋት አንጻር ምግቤን ከጓሮዬ አባላት በግቢ ውስጥ በሚገኙ ማሳዎችን በማዘጋጀት የተለያዩ የጓሮ አትክልቶችን በማዘጋጀት እዛው ግቢ ላሉ እዛው ሰራተኞች እየሸመቱ በርካሽ ዋጋ እንዲጠቀሙ እየተደረገ ይገኛልና በዚህም ትርፍ ጊዜያቸውንም ካላስፈላጊ ቦታ ከመዋል ይልቅ እዛው እያዋሉ እየተጠቀሙ ነው ያሉት። በዛም ሶሻል ኢንቲሜሲውም እየጨመረ እየሄደ ያለበት አግባብ ነው ያለውና ፓርቲያችን ብልጽግና በርካታ ኢኒሼቲቮችን ወደታች ያወረደን አለው። እነዚህ ኢኒሼቲቮች ደግሞ ቀጥታ ሰው ጋር የሚወርዱ ናቸው። ቅድም ብዬ ያለው ፓርቲው ሰው ተኮር ፓርቲ ነው። በሰው የተፈጠረ ለሰው የሚሰራ ነው። ስለዚህ ከዚህ አንጻር አንዱ የልማት ትሩፋት ኢኒሼቲቭ ለምሳሌ ወደታች ያወረደበት በርካታ የሰዎችን ህይወት እየቀየረ ያለ በምርትና ምርታማነት ተጨማሪ ምርት ያሳደገ ያለበት ነገር አለ። ሌላው ምግብን በጓሮዬ ነው። ሰው ባለው አቅም ባለው ማሳ ያለውን እውቀት ተጠቅሞ በትንሽ ማሳ ላይ ብዙ ምርት እንዲያመርት የተደረገ ያለበት ነገር አለ። ሌላኛው ኢኒሼቲቭ ደግሞ የበጎ አድራጎት ነው። ሰው ልጅ እኔ ስለደለኝ ወይ ስለተመቸኝ ሁሉም ተመቸው ደላው አይደለም የሚል ሐሳብ እየተይዞ ደካሞችን መርዳት፣ አቅመ ደካማ የሆኑ ወላጅ አልባ የሆኑ ህጻናትን ማስተማር፣ የፈራረሱ ያሮጉት ያዛውንት ቤቶች መጠገን፣ እነዚህ ነገሮች በኢኒሼቲቮች አንዱ ናቸው። ግሪን ሌጋሲ አረንጓዴ ኢኮኖሚ፣ የአካባቢ ጽዳት፣ እነዚህ ሁሉ ከፓርቲያችን መሪ ከጠቅላይ ሚኒስትራችን ዶክተር አብይ የመነጩ ለህዝብ የሚጠቅሙ አጀንዳዎች ስለሆኑ ታች ወደ ስራን አለው። በተለያዩ ኢኒሼቲቮች በኮሪደር ልማት በሌማት ትሩፋት መሰረተ ልማትና ትላልቅ ፕሮጀክቶችን ከማዳረስ አንጻር ፓርቲው እያደረገ ያለው እንቅስቃሴ ከጊዜ ጋር ከጥራት ጋር ከሌሎች ጋር ተያይዞ 100% የበቃ የሚባል ስራ እንኳን ባይኖርም ከበፊቶቹ በንጽጽር የተሻሉ ውጤቶች ስላሉ የሚመራው አካል የሚገመግመው የሚሰራው ባለሙያ በእነኚህ ጉዳዮች ላይ የተገኙ መልካም ነገሮችን ይዞ ቀጥሎ ጥራት ላይ ማረጋገጥ፣ ቀጣይነት ላይ ትኩረት ማድረግ፣ ምርትና ምርታማነት እድገቱ ላይ መስራት እንደዚሁም
አምራች የሆኑ ተቋማት ለምሳሌ ምርትና ምርታማነት እድገት ላይ የሚሰሩ ተቋማቶች በርትቶ እንዲሄዱ የንግድ ስርዓቱ የተጠናከረና በንግድ ስርዓት በተለይ አዋጅ 816/2003 መሰረት አድርጎ የሸማቾች መብት ከማስጠበቅ አንጻር ትልቅ ኃላፊነት እንዲወሰድ የመንግስት ሰራተኞች ሁለገብ ህብረት ስራ ማህበር ተደራጅቶ ምስረታ የተደረገ ስለሆነ ተጠናክሮ የመንግስት ሰራተኞችን የኑሮ ውድነት ማረም በሚችል መንገድ እንዲንቀሳቀስ የሚል እጅግ በጣም ጠቃሚ የሆኑ ሀሳቦች የተነሱበትና በመግባባት የተደመደመ እንደሆነ ተገንዝቤያለሁ። አመሰግናለሁ። እንደ ሀገርም ሆነ እንደ አካባቢ ተጀምረው ያላለቁ ስራዎች እንዳሉ አንስተው ፓርቲው ከመንግስት ጋር በመሆን የህዝብ ጥያቄ የሆኑትን በመለየት መልስ እንዲሰጥ ስሎም ጠይቀዋል። አባሉ እንግዲህ በሚችለው ልክ ማድረግ የሚገባውን እያደረገ ነው ያለው። በእጁ ያሉ ነገሮችን እያንቀሳቀሰ ነው የሚገኘውና ከዛ ባሻገር ግን እንደ አካባቢያችን እየተሰሩ ያሉ በርከት ያሉ የልማት ስራዎች አሉ፣ የመልካም አስተዳደር ስራዎች አሉ። ነገር ግን የተጀማመሩ በርካታ የልማት ስራዎች አሉ። ለምሳሌ የኮሪደር ስራዎች አሉ፣ የአየር መንገድ አቪዬሽን ስራዎች አሉ። ኢትዮጵያ አየር መንገድ የጀመራቸው የአውሮፕላን ማረፊያ ስራዎች አሉ። እንደዚሁም ሌሎች በርካታ ስራዎች አሉ። ነገር ግን የተጀማመሩ ነገሮች መቆም የለባቸውም የሚለውን አሁንም አባሉ ያነሳል። በተለያዩ በመናደርጋቸው መድረኮች ላይ አባሉ ያነሳል። አባሉ ደግሞ ሊያነሳ የሚችለው በዚህ መድረክ ላይ ብቻ ነው። ይህንን አባሉ በሚያነሳበት ጊዜ ፓርቲው ተቀብሎ ከመንግስት ጋር ተቀናጅቶ ችግሩ መፍታት መቻል አለበት የሚል ጥያቄዎች አሉና የተጀማመሩ መልካም ነገሮች አሁንም ተጠናክረው ቀጥሎ በአባሉና በፓርቲው መካከል መልካም ግንኙነት ሊኖር ይገባል የሚል መልእክት አለኝ። ተጀምሮ ያላለቁ በጣም በርካታ ፕሮጀክቶች አሉ፣ እንደ ሀገርም እንደ አካባቢያችንም አሉና ይሄን ሂሳብ መቀየር አለን ብሎ ይሰራ ያምናል ፓርቲያችን ብልጽግና ማለት ነው። ስለዚህ ብልጽግና ትልቁ ታርጌቱ ትልቁ ኢኒሼቲቭ ምንድነው? ጀምሮ መጨረስ ነው። ስለዚህ ከጀምሮ መጨረስ ኢኒሼቲቭ አሁን በፓርቲያችን ቀድሞ በነበረው ስርዓት የተጀመሩትን ያጠቃለለ አሁን ደግሞ አቅም በፈቀደ መልኩ ሰርቶ ለማስመረቅ የሚካሄድባቸው ርቀቶች በጣም አፕሪሺየብል ናቸው። ግን ደግሞ እንደ ኢኮኖሚያችን እንደ አካባቢ እድገት እንደ ሀገሪቱ አቅም ተጀምሮ ያላለቁ በርካታ ነገሮች አሉ በተለያዩ ምክንያቶች። ለምሳሌ ትላልቅ መንገድ መሰረተ ልማቶች ከአካባቢ ተጽዕኖም ይሁን ካለው ሀገሪቱ አቅም ቢሆን ተጀምሮ ያላለቁ አሉ። በተደጋጋሚ የሚነሱ ለምሳሌ የመንገድ ጥያቄ፣ የውሃ መሰረተ ልማት ጥያቄ፣ የመብራት መሰረተ ልማት ጥያቄዎች እነዚህ ተደራሽ ያልሆኑባቸው አካባቢዎች ይነሳሉ። እነዚህን ጥያቄዎች ደግሞ አሁን እንደ አባል ጥራት ለመስራት አለብዬ ነው በግሌ እንደ አንድ አባል የሚያምነው በሙሉ የዚህ ብልጽግና ችግር ብሎ መውሰድ አይቻልም። አንድ ፓርቲ በአገር በህዝብ ተመርጦ ሀገርን ህዝብን የመምራት ኃላፊነት ሲወስድ እየመራ ያለውን መንግስት የሚያማክር ፓርቲ በመሆኑ በመንግስት ስራ ውስጥ የታዩ ውጤቶችም የፓርቲ እጅ የጎላና ድርሻው ከፍተኛ ነው ማለት ነው። በተመሳሳይ እዚያም የሚንጠባጠቡ ጉለቶች ካሉም አሁንም የፓርቲ ድርሻና እይታው ከባድ ነው ማለት ነው። ያንን አይቶ ማረም፣ ያንን አይቶ ማቀድ፣ ለበለጠ ውጤት መሰላል መውጣት የፓርቲው ግዴታ መሆኑ አባሉ በዚህ ልክ የገመገመበትና ከመቼውም በተሻለ ሁኔታ ውጤቶች የተቆጠሩበት መድረኩ በሁለት ተከፋፈለ ሲሆን በከፋ ዞን ንግድ ኢንቨስትመንት መምሪያ ኃላፊ አቶ መስፍን መሸሻ እና የዞኑ ግብርና አካባቢ ጥበቃ እና ህብረት ስራ ልማት መምሪያ ኃላፊ አቶ ጋዋባ መጫመርነት ተከናውኗል። በመጨረሻም የሰርቲፊኬት እና የሽልማት መርሃ ግብርም ተከናውኗል። እየጨመረ የመጣውን የወባ በሽታ ለመከላከል ሁሉም የህብረተሰብ ክፍል አካባቢውን ከማጽዳት በተጨማሪ ሌሎች የቅድመ መከላከል ተግባራትን ሊያከናውን እንደሚገባ ተገለጸ። በቢጣ ወረዳ ረቡዕን ለወባ በሚል መሪ ቃል የወባ በሽታ ስርጭት ለመከላከል የሚያስችል ዘመቻ ተጀምሯል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ብሩክታዊት ብርሃኑ። የወረዳው ዋና አስተዳዳሪ አቶ ዳግማይ ማሙን ጨምሮ የወረዳው የመንግስት ዋና ተጠሪ አቶ ታጋይ አዴሎ እንዲሁም የወረዳው የመንግስት ረዳት የመንግስት ተጠሪና የአደረጃጀት ዘርፍ ኃላፊ አቶ ታደሰ ከፍ ያለው በጋራ ዘመቻውን ያስጀመሩ ሲሆን ይህ ተግባር በወረዳው ሁሉም ቀበሌዎች ተጠናክሮ እንደሚቀጥል ተገልጿል። የወረዳው ዋና አስተዳዳሪ አቶ ዳግማይ ማሙ በእለቱ ባስተላለፉት መልእክት ስርጭቱ በየጊዜው እየጨመረ የመጣውን የወባ በሽታ ለመከላከል ሁሉም የህብረተሰብ ክፍል አካባቢውን ከማጽዳት ባሻገር ሌሎች የቅድመ መከላከል ተግባራትን ሊያከናውን እንደሚገባ አሳስበዋል። አሁን ያለንበት ወቅት የክረምት ጊዜ መሆኑን ተከትሎ የበሽታው ስርጭት መጠን እየጨመረ በመምጣቱ ህብረተሰቡ ይህንን ዘመቻ በመቀላቀል የበሽታውን ስርጭት መግታት እንዳለበት ዋና አስተዳዳሪው መልእክት አስተላልፈዋል። የወረዳ የመንግስት ዋና ተጠሪ አቶ ታጋይ አዴሎ በበኩላቸው
የወባ በሽታ አምራቹን ኃይል ወጣቱን ጨምሮ በሁሉም ደረጃ የሚገኙ የህብረተሰብ ክፍሎችን ህይወት እየቀጠፈ እንደሚገኝ ጠቅሰው ይኸው ህብረተሰብ ላይ ማህበራዊና ኢኮኖሚያዊ ቀውሶችን እያስከተለ መሆኑን ተናግረዋል። ይህንን ችግር ማቅለል እንዲቻል አጠቃላይ የወረዳ ነዋሪዎች በዘመቻው የነቃ ተሳትፎ በማድረግ የስርጭቱን መጠን ለመቀነስ አስተዋጽኦ ሊያበረክቱ እንደሚገባ አቶ ታጋይ ጠቁመዋል። ሰላምን ከመጠበቅና ከማጽናት አኳያ ሁሉም የህብረተሰብ ክፍሎች መስራት እንደሚገባቸው የከፋ ዞን ፖሊስ መምሪያ አስገነዘበ። በ2017 በጀት ዓመት ሰላምና ጸጥታን ለማረጋገጥ ከባለድርሻ አካላት ጋር በተደረገ ርብርብ የተሻለ ውጤት መመዝገቡን የዞኑ ፖሊስ ዋና አዛዥ ኢንስፔክተር አጥናፉ አባተ ገልጸዋል። ታምራት ኃይሌ አዘጋጅቶታል። ቤተልሔም እምሩ እንደሚከተለው ታቀርበዋለች። የዞኑ ፖሊስ አዛዥ ኢንስፔክተር አጥናፉ አባተ በ2017 በጀት ዓመት የህዝቡን ደህንነት ለማስጠበቅ በወንጀልና በትራፊክ አደጋ መከላከል እንዲሁም በወንጀል ምርመራ በተሰራው ስራ በርካታ ውጤቶች መመዝገባቸውን ገልጸዋል። የወንጀል መከላከል ስራ ልዩ ትኩረት ተሰጥቶበት መሰራቱን የጠቆሙት ኢንስፔክተሩ ከአምናው ተመሳሳይ ወቅት ጋር ሲነጻጸር 20.6 ከመቶ ወንጀል መቀነስ እንደተቻለም አብራርተዋል። ይህም ተቋማቶችን በማጠናከርና የህብረተሰብ ክፍሎችን በማስተባበር የመጣ ለውጥ መሆኑንም ጠቁመዋል። በ2017 በዞን ፖሊስ መምሪያ በርካታ ተግባራት ተከናውነዋል። በዋናነት በወንጀል መከላከል፣ በምርመራና በትራፊክ ዘርፍ በርካታ ተግባሮችን ከሚመለከቱ ባለድርሻ አካላት ጋር ከማህበረሰብ ክፍል ጋር በጋራ በመሆን የተከናወኑ ተግባራቶች አሉ። ከዚህ አንጻር ወንጀል አምና ካሳለፍነው አመት ሲነጻጸር በቁጥር 206 ቀንሶ የታየበት ሁኔታ ነው ያለው። ይህ ወንጀል እንዲቀንስ በርካታ ተግባራት ተከናውነዋል። ለምሳሌ የህዝብ አደረጃጀትን በማጠናከር ፓትሮል ቅኝት አለ፣ ገለልተኛ አማካሪ ቡድን አለ። የማህበረሰብ ደህንነት ፓትሮል ቅኝት በየመንደሩ፣ በየጎጡ፣ በየቀበሌ የመመልመል የማሰልጠን አንጸባራቂ ልብስ በማልበስ ተግባራቸውን በአግባቡ እንዲያከናውኑ በተሰጠው ስልጠናና በተደረገው ክትትል አመርቂ ውጤት የታየበት ሂደት ነው የነበረው። ህብረተሰቡን በማስተባበር ቀልጣፋና ጥራቱን የጠበቀ አገልግሎት ለመስጠት የሚያስችሉ የቀበሌ ንዑስ የፖሊስ አገልግሎት መስጫ ማዕከላትን በማቋቋም ህብረተሰቡ አላስፈላጊ ወጪ ውስጥ ሳይገባ በቅርበት አገልግሎት እንዲያገኝ ማድረግ እንደተቻለም አመላክተዋል። ህገወጥ የንግድ እንቅስቃሴዎችን ለመከላከል በተሰራው ስራ ቡናን ጨምሮ የተለያዩ ህገወጥ እቃዎች ተይዘው 19 ሚሊዮን 56229 ብር ተሽጠው ወደ መንግስት ካዝና መግባቱንም ጠቁመዋል። አርብቶ አደሮች በሚኖሩበት አካባቢ አልፎ አልፎ የሚከሰቱ የስርቆትና የዝርፊያ ወንጀሎችን በዘላቂነት ለመፍታት ከክልል ጀምሮ ካሉት መዋቅሮች ጋር በመቀናጀት በርካታ ስራዎች መሰራታቸውን የገለጹት ኃላፊው በዚህም አመርቂ ውጤቶች መመዝገባቸውን አስረድተዋል። የህገወጥ ኮንትሮባንድና ጦር መሳሪያ ንግድ ቁጥጥርና ክትትል አንጻር በዚህ አመት ወደ 300 የሚሆን ህገወጥ ጦር መሳሪያ ተይዟል። ይህም ያው ከማህበረሰቡ ጋር በመቀናጀት ጥሩ እና ጠንካራ መረጃ ልውውጥ በማድረጋችን የታየ ጠንካራ ጎን ነው። ያው ቀጣይ ማስቀጠል ያስፈልጋል። ከቡና ንግድ ግንና ሌሎች ኮንትሮባንዶች ጋር ተያይዞ 19 ሚሊዮን የሚሆን ገንዘብ ለመንግስት ካዝና እንዲገባ ተደርጓል። ሌላው እንደ ዞናችን ስጋት ሆኖ ሲታይ የነበረው አርብቶ አደር አካባቢና አጎራባች ወረዳዎች ላይ የሚከሰቱ የዝርፊያ ወንጀልና የሰው ህይወት ላይ ሌላ አደጋ የሚያስከትሉ ወንጀሎች ነበሩና እነኚህን ለመቀነስ በርካታ ስራ ከወረዳ መዋቅር ጋር ከክልል መዋቅር ጋር በጋራ በመሆን በርካታ ስራዎችን ሰርተናል። በዚህ አመት ብቻ 33 ጊዜ ተሞክሯል። 33 ጊዜ ተሞክሮ 8 ጊዜ ዝርፊያ ወንጀል ተፈጽሟል። 25 ጊዜ ማክሸፍ ስራ ተሰርቷል። ተከላክለን ማህበረሰባችን በማቀናጀት የቀበሌ መዋቅርን የወረዳና የዞን ፖሊስ እንደውም ከክልል ፖሊስ ጋር ተቀናጅተን 25 ጊዜ እንዲከሽፍ አድርገናል። ከዚህ ውስጥ ከተዘረፉ ከብቶች 122 ምናምን ከብት ተዘርፎ ከዚህ 39 ከብት እንዲመለስ ተደርጓል።
በበጀት ዓመቱ የተመዘገቡ ጥሩ ውጤቶችን በማስቀጠልና የታዩ ጉድለቶችን በማረም ለቀጣዩ በጀት ዓመት ትኩረት ሰጥቶ ለመስራት አቅጣጫ መቀመጡንም አስረድተዋል። በከተሞች አካባቢ ሲከሰቱ የነበሩ የስርቆትና የዝርፊያ ወንጀሎች ከዚህ በፊት ከነበረው ጋር ሲነጻጸር በበጀት ዓመቱ ቀንሶ መታየቱን የገለጹት አዛዡ በቀጣይ ህብረተሰቡንና በየደረጃው ያሉ የፖሊስ መዋቅሮችን በማስተባበር ከወንጀል ነጻ የሆነ አካባቢ ለመፍጠር በትኩረት እንደሚሰራ ጠቁመዋል። ሌላው ከወንጀል የጸዳች ቀበሌ ከመፍጠር አንጻር በዚህ ዓመት በርካታ ቀበሌ ከወንጀል የጸዳች ቀበሌ ሆኖ እንዲፈጠር ተደርጓል። በእርግጥ የተመረቁ 2 ቀበሌ ብቻ እስካሁን አስመርቀናል። ሌሎችም መስፈርቱን አሟልቶ እንዲያስመርቁ ብለን ብዙዎቹ ዝግጅት ላይ ነው ያሉትና እንደ አጠቃላይ ካምና ካሳለፍነው ዓመት ስናነጻጽር 2017 ላይ በወንጀል መከላከልም በምርመራም በትራፊክም የተሻለ ለውጥ የታየበት አግባብ እንደነበረ አይተናልና አሁንም ቀጣይ የመጡ ለውጦችን በማስቀጠል የታዩ ደካማ ጎኖችን ለማስተካከል እቅድ አወጥተን ከሚመለከተው አካል ጋር እየተነጋገርን ነው የምንገኘውና ያው ዞናችን እንደሚታወቀው ያው አንጻራዊ ሰላም ያለበት ዞን ነውና ይህን አንጻራዊ ሰላም ያለበትን ዞን ለማስቀጠል አሁንም ሰፊ መስራት የሚፈልጉ ጉዳዮች ስላሉ የህብረተሰባችን አሳትፈን ባልደረሻ አካላችን አሳትፈን መጪ ዓመት ከዚህ የተሻለ ለውጥ እናመጣለን የሚል እቅድ ነው እንደ መምሪያችን ያለው። የትራፊክ አደጋን ለመቀነስ በተለያዩ ስፍራዎች ከግንዛቤ ማስጨበጫ ጀምሮ በርካታ ስራዎች መሰራታቸውንም ጠቁመዋል። ከተሽከርካሪ አቅም በላይ ሰውን የጫኑና ከታሪፍ በላይ ያስከፈሉ 13058 የመኪና አሽከርካሪዎች መቀጣታቸውን ያብራሩት አዛዡ ከዚህ የተገኘው 13,427,701 ብር ወደ መንግስት ካዝና መግባቱንም ጠቁመዋል። የአደጋ መጠን ከአምናው ጋር ሲነጻጸር ዘንድሮ ጨምሮ ስለተገኘ ይህንን ለመቀነስ በቀጣይ ልዩ ትኩረት ሰጥቶ መስራት እንደሚጠበቅም አስገንዝበዋል። አደጋው እንዲከሰት መንስኤ ከሆኑ ጉዳዮች ውስጥ ተሽከርካሪውን ከልክ በላይ ማሽከርከር፣ ለእግረኞች ቅድሚያ ያለመስጠት፣ የመንገድ ችግር፣ ከመጠን በላይ ጠጥቶ ማሽከርከርና የመሳሰሉት መሆናቸውን ያነሱት ኢንስፔክተር አጥናፉ ይህንንና መሰል ችግሮችን ለመቅረፍ ባለድርሻ አካላትን በማስተባበር ትኩረት ሰጥቶ ለመስራት አቅጣጫ መቀመጡንም አመላክተዋል። የአረንጓዴ አሻራ መርሃ ግብር እንደ ሀገር ከተጀመረ ጊዜ ጀምሮ የአየር ንብረት ለውጥ በመከላከል ውጤት እየመጣ እንደሚገኝ ተገለጸም። ሰራዊቱ በመኖሪያ ካምፕና በግዳጅ ቀጠናው አረንጓዴ አሻራን ባህል የማድረግ ስራውን አጠናክሮ እንደሚቀጥል የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ጽዮን ታደለ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮውን የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ ሰኔ 20 2017 ዓ.ም በይፋ ማስጀመራቸው ይታወቃል። የመከላከያ ሰራዊት የዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር በመከላከያ ሚኒስቴር ጠቅላይ መምሪያ ዋና ግቢ ተካሂዷል። በማስጀመሪያ መርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስትር ዴታዎች፣ ጄኔራል መኮንኖችና የተለያዩ ሀገራት ወታደራዊ አታሺዎች ተገኝተዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ጊዜ እንዳሉት ሰራዊቱ ባለፉት ዓመታት በተከናወኑ የአረንጓዴ አሻራ መርሃ ግብሮች ከፍተኛ ተሳትፎ አድርጓል ብለዋል። የአረንጓዴ አሻራ መርሃ ግብር እንደ ሀገር ከተጀመረ ጊዜ ጀምሮ የደን ሽፋንን በማሳደግ የምግብ ዋስትናን በማረጋገጥና የአየር ንብረት ለውጥን በመከላከል ውጤት እያመጣ ነው ብለዋል። የመከላከያ ሰራዊቱ የበኩሉን ሚና በመወጣት አሻራውን እያኖረ እንደሚገኝ ተናግረዋል። የዘንድሮ የአረንጓዴ አሻራ መርሃ ግብር ከወዲሁ ጀምሮ ሰራዊቱ በያለበት የግዳጅ ቀጠናና በመኖሪያ ካምፖች ጭምር ችግኝ በመትከል አረንጓዴ አሻራን ባህል የማድረግ ተግባሩን አጠናክሮ እንደሚቀጥል አረጋግጠዋል። የመከላከያ ሚኒስትር ዴታ ቶማስ ቱቱ በበኩላቸው የሀገር መከላከያ ሰራዊት ከተሰጠው ግዳጅ ጎን ለጎን በአካባቢ ጥበቃ ላይ በንቃት እየተሳተፈ ይገኛል ብለዋል። በዘንድሮ አረንጓዴ አሻራ መርሃ ግብር መከላከያ ሰራዊት ከ18 ሚሊዮን በላይ በሀገር በቀልና ለምግብነት የሚውሉ ችግኞች እንደሚተከሉ አስታውቀዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ የሚከናወንበት የጊዜ ሰሌዳ ይፋ ሆነ። የምርጫ አስፈጻሚ ቦርዱ ባለፉት ጊዜያት ያከናወናቸውና ቀጣይ ስራዎችን አስመልክቶ መግለጫ ሰጥቷል። ከኢትዮጵያ ብሮድካስቲንግ ኮርፖሬት ለተገኘ ዘገባ ዘሩፋኤል አብታሙ
የቦርዱ ሰብሳቢ ዶክተር አብዱልአዚዝ ኢብራሂም የመራጮች ምዝገባ ሐምሌ 13 ቀን 2017 ዓ.ም እንደሚጠናቀቅና ምርጫው የሚከናወንባቸው ቀናትን ይፋ አድርገዋል። የመራጮች ምዝገባው እንደተጠናቀቀ ከነሐሴ 9 እስከ ነሐሴ 11 ቀን 2017 ዓ.ም በመላው ሀገሪቱ የወረዳ ምክር ቤት ለመመስረት እንዲያስችል የመስጂዶች ምርጫ ይካሄዳል ብለዋል። ከሐምሌ 30 እስከ ነሐሴ 4 ቀን 2017 ዓ.ም ድረስ ለመጅሊስ ምርጫ የሹራ ወይም የምክክር ሳምንትና የተመራጭ እጩዎች ግምገማና መለያ ይሆናል ነው ያሉት ሰብሳቢው። በኡለማ በምሁር ወጣት ሴቶችና የስራ ማህበረሰብ ደረጃ የሚመጡ ተመራጮች ከተለዩ በኋላ ነሐሴ 9 ቀን 2017 ዓ.ም የኡለማዎች ምርጫ ይካሄዳል። ቀጥሎ ባሉት ቅዳሜና እሁድ ቀናት ምሁራን፣ ወጣቶች፣ ሴቶችና የስራ ማህበረሰብን የሚወክሉ ይመረጣሉ። ነሐሴ 30 ቀን 2017 ዓ.ም የፌዴራል እስልምና ጉዳዮች የጠቅላይ ምክር ቤት የስራ አስፈጻሚ ፕሬዝዳንትና ሌሎች ከፍተኛ አመራሮች ተመርጠው ቀጥሎ ባሉት 2 ቀናት ነባሩ አመራር ለአዲስ ተመራጭ አመራሮች ያስረክባል ተብሎ እንደሚጠበቅ ነው ሰብሳቢ የገለጹት። ለምዝገባ በቀሩት 5 ቀናትም ህዝበ ሙስሊሙ የመራጭነትን ምዝገባን አጠናክሮ እንዲቀጥል ሰብሳቢው ጥሪ አቅርበዋል። ዘላቂ የልማት ግቦች ፕሮግራም 1/3 ውጤት ቢያሳይም ሀገራት እንቅፋቶችን በማስወገድ በፍጥነት ተግባራዊ ሊያደርጉት እንደሚገባ ተገለጸ። ሊጠናቀቅ 5 ዓመታት ብቻ የቀሩት የ2030 ዘላቂ የልማት ግቦች ፕሮግራም ውጤታማነቱ 35% መድረሱን የተባበሩት መንግስታት ድርጅት ተመድ አስታውቋል። ቤተልሔም መምሩ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የ2030 ዘላቂ የልማት ግቦችን አስመልክቶ ባቀረቡት ሪፖርት እንደገለጹት 1/3 ዘላቂ የልማት ግቦች አጥጋቢ ውጤት ቢያሳዩም ሀገራት እንቅፋቶችን በማስወገድ በፍጥነት ተግባራዊ እንዲያደርጉት ጠይቀዋል። በተለይም በአፍሪካ አህጉር ፕሮግራሙን ውጤታማ ለማድረግ እንቅፋቶችን በማስወገድ በፍጥነት መተግበር እንዳለበት ተመላክቷል። ከ10 ዓመታት በፊት ይፋ የተደረገው ዘላቂ የልማት ግቦች እቅድ 17 ፕሮግራሞችን ያቀፈ ሲሆን የታሰበውን ያክል ውጤት ባያስመዘግብም አዎንታዊ እድገት ማሳየቱ ነው የተገለጸው። በዓለማችን ባለው ነባራዊ ሁኔታ 800 ሚሊዮን ዜጎች ስር የሰደደ ድህነት ውስጥ እየኖሩ ስለመሆናቸው የተባበሩት መንግስታት ድርጅት ያወጣው ሪፖርት ያመለክታል። ሀገራት ቀጣይነት ያላቸውን የፋይናንስ ብድሮች በማቅረብና የአየር ንብረት አደጋዎችን መቋቋም የሚችል መዋዕለ ንዋይ በማፍሰስ ሰው ተኮር ስራዎችን እንዲያከናውኑም ጉተሬስ አሳስበዋል። እንደ አውሮፓውያን አቆጣጠር ከ2015 ጀምሮ ይፋ የተደረገው ዘላቂ የልማት ግቦች እቅድ ከ110 ሚሊዮን በላይ ህጻናት የትምህርት ተደራሽነትን ለማሳካት ታቅዶ የተጀመረ ሲሆን ወደ ትምህርት ቤት የሚሄዱ ልጃገረዶች ቁጥር እንዲጨምር ማድረጉ በሪፖርቱ ተመላክቷል። ይህም በመሆኑ ያለ ዕድሜ ጋብቻ እየቀነሰ መጥቷል ተብሏል። ኢኮኖሚያቸው በማደግ ላይ ያሉ ሀገራት ታዳሽ የኃይል ምንጭ የመጠቀም አቅማቸው እያደገ መምጣቱ፣ የሴቶች ውክልና በመንግስትም ሆነ በንግድ ድርጅት እድገት ማሳየቱም ተገልጿል። በጤናው ዘርፍ በመንግስት ጣልቃ ገብነት የወባ በሽታን ለመከላከል በተሰራው ስራ አስደናቂ ውጤት መመዝገቡን የገለጹት ጉተሬስ በወባ ከተጠቁ ከ2 ቢሊዮን ዜጎች ውስጥ የ12.7 ሚሊዮን ዜጎችን ህይወት መታደግ ተችሏል ብለዋል። ኤችአይቪን ለመከላከልና የኮቪድ-19 ወረርሽኝን ለመታደግ የተሰራው ስራም ውጤታማ መሆኑን መጥቀሳቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል። ክቡራንና ክቡራት የክፋ ቴሌቪዥን ተከታታዮች ለዕለቱ የተዘጋጁ ዜናዎች የእስካሁኖቹ ነበሩ። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።